የራሳቸው አካልና ባህሪ ህልዋን ነበሩ አይደለ? በሌላ አነጋገር መለኮታዊ ቃልን የራሱ የሆነ ባህሪና አካል ነበረው። ስጋዊ የራሱ የሆነ ባህሪና አካል ነበረው። ከተዋህዶ በኋላ ግን መለኮት በጣም አስተውሉ፣ ርቀቱን ሰቆ ሳይገዝፍ ሳይለወጥ፣ ትፍሲትም ስጋ ግዙፍ ለቆ ሳይረቅ ሳይለወጥ እንደ ነፍስና ስጋ በተዋህዶ አንድ አካልና አንድ ባህሪ ሆነ። ለዛም ነው ሐዋርያው ቅዱስ ጳውሎስ እኮ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ታላቅ ነው ይላል። ይህ ምስጢር ታላቅ ነው ይላል። እና አንድ አብይ ቁም ነገር እናስተውል ወገኖቼ። ከተዋህዶ በኋላ መለኮትና ትፍስሕት ለአይን ጥቅሻ ለከንፈር ንክሻ እንኳን ያህል አልተለያዩም። በፍጹም ተዋህዶ አንድ ሆኑ እንጂ ከሁለት አካል ወደ አንድ አካል። ቅድም ጌዲ ቦአዴ ምንድነው እነግራችኋለሁ። ምናልባት ያልገባችሁ ካላችሁ ቦአዴ ምን ሲባል ትንሽ ዳሰስ አደርግላችኋለሁ። እንግዲህ ከተዋህዶ በኋላ ሁለት ባህሪያት አንናገር ብሏል። ማን? ቅዱስ ቄርሎስ የመናፍቃን መዶሻ የተባለው ሮሜ 9:5 ያለውን ይዞ ከተዋህዶ በኋላ ስለ ሁለት ባህሪያት አንናገር ብሏል።